ሰሞኑን ከኤርፖርት ለተመለሳችሁ ልጆች ጠቃሚ የሆነ ኢንፎርሜሽን ለእናንተ እጃችሁ ላይ በያዛችሁት ቪዛ ብቻ ሕግን አክብራችሁ ከሀገር መውጣት እንደምትችሉ ታውቃላችሁ። ኤርፖርት ያለው አሰራር ስለተቀየረ ሁላችሁም አሁን በምነግራችሁ መንገድ መምጣት ይጠበቅባችሁ። ፕሮሰስ ለማውጣት ምን ያህል ኮስት ታወጣላችሁ፣ ምን ያህልስ ገንዘብ ነው በአጠቃላይ ልትከፍሉ የሚችሉት የሚለውን ከዚህ ቻናል ታገኛላችሁ። ሰላም ውድ ቻናል ቤተሰቦች እንደይሰነበታችሁልኝ ሁሉ ሰላም ነው። ኤምኬ ነኝ። እንግዲህ ዛሬ ደግሞ በአዲስ ኢንፎርሜሽን ወደ እናንተ ጋር መጥቻለሁ ማለት ነው። በተለይ ሰሞኑን በጣም እጅግ አስጨናቂ የሆነው የኢትዮጵያ ኤርፖርት ጉዳይ ማለት ነው። ለሱ እልባትና ጠቃሚ የሆነ መረጃ ለእናንተ ይጠቅማል ያልኩትን ሰብስቤ ይዤላችሁ መጥቻለሁ። ይህንን ቪዲዮ በተለይ በዚህ ሰዓት ፕሮሰስ ለማስጀመር እንዲሁም ደግሞ ፕሮሰስ ተጀምራላችሁ በሀገር ቤት ያላችሁ ልጆች ጠቃሚ ቪዲዮ ለእናንተ ነውና በደንብ አድርጋችሁ ቪዲዮውን እስከ መጨረሻው መከታተል እንዳትረሱ ማለት ነው። ብዙዎች ጋር እንዲደርስ ደግሞ ሼር አድርጉላቸው። በተለይ ወደ ዱባይ ለመምጣት ያሰቡና ወይንም ደግሞ ዱባይ ፕሮሰስ ጀምረው ላሉ ልጆች ሁነኛ መፍትሄ ስለሆነ ይህንን ቤት ወይንም ደግሞ ይህንን ቻናል ሼር አድርጉላቸው ማለት ነው። ቪዛ ግን ኤዲት በሆነና ፌክ በሆነ ቪዛ መውጣት አይቻልም። እንግዲህ ውድ የቻናል ቤተሰቦች ዛሬ ወደ አዘጋጀው ጠቀም ያለ ምክር ቀጥታ አልፋለሁ ማለት ነው። ቤቱን ሰብስክራይብ አድርጉ ላይክ በማድረግ እና እንደዚሁም ደግሞ ሁልጊዜ የምለቀው ቪዲዮ ወደ እናንተ ጋር ሊደርስ የደውል ምልክቱን መጫን አትርሱ። አሁን ወደ ቪዲዮ እንሄዳለን። መልካም ቆይታ። እሺ ተመልሰናል። እንግዲህ ቀደም ሲል ማለት ነው ኤዲቲንግ ተደርጎ የተለያዩ ደላሎች ያለበለዛም ደግሞ ግለሰቦች ሰው ለማስወጣት የሚጠቀሙበት የቪዛ ስርዓት አሁን ሙሉ ለሙሉ ከኤርፖርት መቅረቱንና ማስወጣታቸውን ሲስተሙን በደንብ እያያችሁ ነው። ብዙ ልጆች እንግዲህ ገንዘባቸውን ጊዜያቸውን አጥፍተው ማለት ነው ወደ ቤታቸው አዝነው ተመልሰው ነበረ። አሁን ለእናንተ መፍትሄ ያለኝ አዲስም ለምትጀምሩ ሆናችሁ ፕሮሰስ ተልኮላችሁ ቪዛ በእጃችሁ የያዛችሁ ልጆች ማለት ነው ልብ ብላችሁ እንድታደምጡኝ እፈልጋለሁ። በዚህ ሰዓት እየወሰደ ያለው መንግስት ማለት ነው ሁሉም ዜጋ ከሀገር ሲወጣ በማህበራዊ ጉዳይና በኪውአር ኮድ ተመዝግቦ ከሀገር እንዲወጣ በሚል በኤጀንሲዎች በኩል ነው ክፍት የሆነው ማለት ነው። ስለዚህ ማንኛውም ኢምፕሎይመንት ቪዛ የተላከለት ሰው ልብ ብላችሁ አድምጡኝ። ማንኛውም ኢምፕሎይመንት ቪዛ ወይንም የስራ ቪዛ ብለን በምንጠራው ይህንን ቪዛ የያዘ ሰው ማህበራዊ ጉዳይ አስጨርሶ ኪአር ኮድ አስወጥቶ ኤቭሪቲንጋችሁን የሚጨርስ ኤጀንሲዎች አዲስ አበባ ላይ ይገኛሉ ማለት ነው። የፈለጋችሁበት ኤጀንሲ መርጣችሁ ይህንን ጉዳይ እንዲያስጨርሱላችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ልብ ብላችሁ እንድታጥኑኝ የምፈልገው ፊት ከነበረው ገንዘብ ትንሽ ይጨምራል። የ70-80 ሺህ ብር ልዩነት ይኖረዋል ማለት ነው። ያው መጀመሪያ ላይ ስትመጡበት የነበረው ኤዲቲንግ አድርገው ስለሚያመጧችሁ ኮስቱ ያን ያህል አይደለም። አሁን ግን በማህበራዊ ጉዳይ አልቆ ስርዓት ባለው መልኩ ከሀገር ስለምትወጡ እዛ ላይ የሚያስከፍሉ እዚህ ላይ ኮስት ያደርጋል ከበፊቱ ማለት ነው። መርጣችሁ እንግዲህ መምጣት የእናንተ ድርሻ ነው። በሚቀንስ በምን እንደገና ደግሞ እዚህ ሀገር የሚረከባችሁ ሰው ምን አይነት ነው የሚለውን ነገር በደንብ ቼክ አድርጋችሁ መምጣት ትችላላችሁ ማለት ነው። ይዛችሁ ሊያልቅ ሊቃረብ የደረሰ ልጆች በተለይ ከወር በላይ ወይንም ደግሞ ከወር በታች ያላችሁ ልጆች አሁን መፍጠን ይኖርባችኋል ማለት ነው። በዚህ ሰዓት ላይ በደንብ ስራዎች ስለተጀመሩ ህጋዊ የመሆኑን ሂደት እያስተናገዱ ስለሆነ ማህበራዊ ሄዳችሁ ሂደቱን መከታተል ትችላላችሁ። አለያም ከታች ኮሜንት ላይ አናግሩኝና አንዳንድ የምትሄዱባቸውን ፍንጮች የምነግራችሁ ይሆናል ማለት ነው። በዛ መንገድ እንግዲህ የወጣላችሁን ቪዛ ይዛችሁ በመሄድ ማለት ነው አስቸኳይ አትደረጋችሁ ማውጣት ትችላላችሁ። ምክንያቱም የቪዛ ቀናችሁ እንዳያልፍ ማለት ነው። ከዛ በዘለለ እንግዲህ ዱባይ ስትገቡ ምንም የምትጠይቁት ስለሌለ የምትይዙትም ገንዘብ የምትዘረዝሩትም ነገር ስለሌለ ዳይሬክት ቀጥታ ነው የምትመጡት። ይህ እንግዲህ አሁን ላይ የተሰራላችሁ የምትመጡት በፊት ከነበረው ደብል ፍላይት አሁን ላይ በአንድ ሲንግል ፍላይት ብቻ ነው የምትመጡት ማለት ነው። መጀመሪያ በኤዲቲንግ ወደዚህ ሀገር ስትገቡ የነበረው እንግዲህ ሁላችሁም እንደምታውቁት የደርሶ መልስ ትኬት ነበር የሚቆረጥላችሁ። አሁን ግን ህጋዊ በሆነ መንገድ ስለሆነ የምትወጡት በአንድ ትኬት በዋን ዌይ ትኬት ብቻ ነው። በስራ ቪዛ ስርዓታችሁን ጠብቃችሁ ህጋዊ ሆናችሁ ዘና ብላችሁ ከሀገር ቤት የምትወጡት ማለት ነው። ታዲያ ይሄ ነገር እንግዲህ እስካሁን ባለኝ ኢንፎርሜሽን ቪዚት ቪዛን ያካትታል አያካትትም የሚለውን ኢንፎርሜሽን በደንብ
ለቅሜ በሚቀጥለው ቪዲዮ የምመጣ ይሆናል ማለት ነው። አሁን ላይ የኢምፕሎይመንት ቪዛ የያዛችሁ አሊያም ደግሞ የከዳማ ቪዛ የያዛችሁ ኢምፕሎይመንተሮች ማለት ነው፣ በስራ ቪዛ ያወጣችሁ ግን ይህንን እድል መጠቀም ትችላላችሁ ማለት ነው። በሞያሌ የሚሏችሁን በኬንያ በኩል የሚሏችሁ ነገሮች አትጠቀሙ። አሁን በቃ አንድና አንድ በተፈቀደላችሁ መልኩ ጊዜም ቢፈጅ ቀናቶች ቢፈጁ በስርዓት መልኩ አስጨርሳችሁ ከሀገር ውጡ። አሁን ላይ ብዙ ደላሎች ወይንም ደግሞ ከሀገር ቤት እያስመጡ እዚህ በረሃ ላይ እየጣሏቸው ስለሆነ ይህም መንግስት ሪፖርት ስለደረሰው ለዜጎች ጥንቃቄ ማድረግ ስላስፈለገ የምትወጡበት ወይንም ደግሞ የሚጨርስላችሁ ኤጀንሲ እነዚህ ልጆች የሆነ ችግር ቢገጥማቸው አሊያም ደግሞ የሆነ ስህተት ተሰርቶ እነዚህ ልጆች ላይ ለጎዳና ወይንም ደግሞ ለተለያየ ችግር እዚህ ሀገር ከገቡ በኋላ ቢጋለጡ በዛ ኤጀንሲ በኩል አድራሻ ማግኘት ይቻላል። ልጆቹ የወደቁበትን ሁኔታ ማጣራት ይቻላል ማለት ነው። እንደ በፊቱ ወጡ ተብሎ ልጆቹ የት ገቡ ምን ላይ ናቸው የሚባለውን ሰጣ ገባ ያስቆማል። እዚያ ማለት ምንድነው? የምትመጡበት ኤጀንሲ ይታወቃል፣ የሚወስዳችሁ ሰው ይታወቃል፣ የምታርፉበት ካምፓኒ ይታወቃል ማለት ነው። ስለዚህ በዛ መሰረት ልክ ኢትዮጵያ ላይ ሲሰራ ባላችሁ ቤዚክ ሳላሪ ስንት ይከፈላቸዋል፣ የረፍት ጊዜያቸው ስንት ነው የሚለውን አጠቃላይ ነገር የምግብ የትራንስፖርትን ጨምሮ እዛ የሚላከው ዶክሜንት ላይ ስለሚያካትት እሱንም እዛው አረጋግጣችሁ መምጣት ትችላላችሁ ማለት ነው። በተረፈ እንግዲህ ሜዲካላችሁን እንደ ቀድሞ እንደምላችሁ ቼክ አድርጉ። ምክንያቱም እዛም አሁን ላይ ጠይቋቸዋል። በእርግጥ እዚህም ሀገር ከመጣችሁ በኋላ ሜዲካል ወሳኝ ስለሆነ ብዙ ገንዘባችሁን አውጥታችሁ ሜዲካል ፌል ቢያረጋባችሁ እዚህ ሀገር የመስራትም ሆነ የመንቀሳቀስ መብት ስለማይኖራችሁ እዚህ ነገር ላይ በጣም ጥንቃቄ እንድታደርጉ። በተረፈ እንግዲህ ይህንን ፕሮሰስ ለማካሄድ የሚያስፈልጋችሁ ኢትዮጵያ ከኤጀንሲ ውጭ አካባቢያችሁ ባለ አሻራ የመስጫ ተቋም ማለት ነው በመሄድ አሻራችሁን መስጠት አለባችሁ። የፖሊስ ክሊራንስ መያዝ እንዳትረሱ፣ በተለይ የክፍለ ሀገር ልጆች ስለምትኖሩ ማለት ነው። ወደዚህ ተቋም ስትሄዱ መጀመሪያ ማህበራዊ ጉዳይ ከመሄዳችሁ በፊት ምን ማድረግ አለባችሁ? አካባቢያችሁ ከሚገኝ ተቋም አሻራ ሰጥታችሁ ህጋዊነት ያለው አሻራ ሰጥታችሁ እንደገና ደግሞ ከወንጀል ነፃ የሆነ ሰርተፊኬት ይዛችሁ ማህበራዊ ጉዳይ ኦንላይን ላይም ሆነ በአካል ሄዳችሁ አስጨርሳችሁ ኪያር ኮዳችሁን በመስጠት እንግዲህ ኤጀንሲው የተቀረውን ስራ ስለሚሰጣችሁ ወይንም ስለሚሰራ እኔ ብዙ ማብራራት አይጠበቅብኝም። ለሱ ዶክሜንታችሁን ታስረክባላችሁ። ከዚህ ከዱባይ የሚወስዳችሁ ሰውና ስፖንሰራችሁ ያልበለዛም ደግሞ ኢምፕሎይመንት ቪዛውን ኤቭሪቲንግ የያዘ ስለሆነ ከዛ ላይ ኮፒ በማድረግ እነሱ እዛ ላይ ሞልተው ያስጨርሳሉ። ያው እንግዲህ አገሪቷ የተያዘችው ማለት ነው በብዛት ከሌላ ሀገር በመጡ የሌላ ሀገር ዜጎች ስለሆነ የሚቀጥሩንም እነሱ ናቸው። ፓኪስታን፣ ባንግላዴሽ፣ ህንድ፣ እንደገና ደግሞ መስሪ፣ ግብጾች ማአት ናቸው። ሊባኖኖች አሉ። ብዙ ከሌላ ዓለማት የመጡ ሀገሮች እዚህ ላይ ኢንቨስት እያፈሰሱ ስራውን በደንብ ተለማምደው ስራው ላይ ቢዝነስ ላይ አትራፊ ሆነው እዚህ ሀገር ላይ የተቀመጡ ሰዎች እነሱ ናቸው ማለት ነው እኛን የሚቀጥሩን። እኛ ደግሞ በእነሱ ስር ሆነን ነው ማለት ነው እናትገለግለው። ስለዚህ ሁሉ ነገራችን የሚወሰነው በእነዚህ በሚቀጥሩን ድርጅቶች ስር ነው ማለት ነው። ብዙዎቻችሁ በዚህ አጋጣሚ ላሳስባችሁ የሚገባው ከኢትዮጵያ ስትመጡ ማለት ነው እንደ ኢትዮጵያ አይነት አሰራር ሳይሆን እዚህ ሀገር ላይ የምትሰሩት አንድ ሰው ታሞ የሚቀር ከሆነ ከስራ ገበታው ላይ ሐኪም ቤት ሄደው ሲክሊፍ ማጻፍ ይኖርበታል። ከዛም በኋላ ለካምቦሱ ወይንም ደግሞ ለአላፊው ሄዶ ያንን ወረቀት ማስረከብ ይኖርበታል። በመቀጠል ደግሞ ከአንድ ካምፓኒ ባይመቻችሁና ለመከንሰል ብታስቡ ከ6 ወር በላይ ማገልገል ይጠበቅባቸዋልም። እንግዲህ ሌበር የሚባል ሲስተም አለው ሀገሪቱ ማለት ነው። በዛ ሌበር ሲስተም መሰረት ደውላችሁ 880084 ላይ ደውላችሁ ማስከንሰል ትችላላችሁ። ኬዛችሁን ተናግራችሁ። ከዛ በዘለለ እንግዲህ በራሳችሁ መንገድ እኔ ያውቃለሁ ባይነት ላይ ቢከነስለኝም ባይከነስለኝም ተናድጃለሁ፣ ስራው አልተስማማኝም ብላችሁ አንድ ካምፓኒ ለቃችሁ ብትወጡ ካምፓኒው ብሎክ ያደርጋችሁና ለዘላለም እዚህ ሀገር ላይ ያላችሁ ነገር ላይ እንዲበለሻሽባችሁና ከሊወሊ ሆናችሁ በመንግስት ወይንም ደግሞ በፖሊስ እንድትፈለጉ ትሆናላችሁ ማለት ነው። ከተገኛችሁና እድላችሁ ከሆነ ደግሞ ወዲያ ወደ ሀገር ትላካላችሁ ማለት ነው። ስለዚህ እዚህ ነገር ላይ እንዳትገቡ ከወዲሁ ጥንቃቄ ያስፈልጋል ማለት ነው።
ሌላው እንግዲህ በራሳችሁ አይዲ የምትመጡ ልጆች በጣም ብዙ አጭበርባሪና ህሊና ቢስ ለሆዳቸው ያደሩ ብዙ ኢትዮጵያውያን እዚህ ሀገር አሉና ከነዚህ ሰዎች መጠንቀቅ ይኖርባቸዋል። ስራ አለ ይላሉ፣ ይወስዷቸዋል። አልጋ ቤት የሆነ ቤት 2 ቀን ያሳድሯቸዋል። ከዛ በኋላ ስራውም የለም፣ እነሱም ስልካቸውን አጥፍተው ይጠፋሉ ማለት ነው። ቆይ 4 ሰው 5 ሰው 7 ሰው እየጠበቅን ነው ይሏቸዋል። አልጋ መኝታ ቤት ይከራዩና እዛ 7 ሰው 8 ሰው ሲሞላ የሁሉንም ኮሚሽን ጠርግ አድርገው ተቀብለው ብን ብለው ይጠፋሉ ማለት ነው። ስለዚህ እያንዳንዳችሁ ሰዎች እዚህ ሀገር ከገባችሁ በኋላ የራሳችሁን አይዲ ከያዛችሁ በኋላ ስራ የሚያመጣውን ሰው ኃላፊነት ያለበለዚያም ደግሞ በጓደኛችሁ በምትግባቡት ሰው በኩል ቢሆንላችሁና ስራውን ደግሞ ሄዳችሁ ሞክራችሁ እስክታዩ 4 ቀንና 5 ቀን ቢያንስ የመታያ ጊዜ ቢሰጣችሁ የተሻለ። እንግዲህ ቤተሰቦች ለዛሬ ያጠራ አድርጌ ያው ብዙዎቻችሁ የተጨነቃችሁበትን የቪዛ ፕሮሰስ የነገርኳችሁ ያሳወቃችሁ ይመስለኛል። እያንዳንዱን ጥያቄ የምትጠይቁኝ ካላችሁ ኮሜንት ላይ አስፍሩልኝ፣ ለሁላችሁም የምመልስላችሁ ይሆናል። ደግሞ በቲክታክ ስሜ ኤምኬ ኢትዮጵያ ብላችሁ ግቡ። ማለዳ ማለዳ አለን የዱባይ ኢንፎርሜሽን በነፃ እንሰጣችኋለን። እዛም ላይ ማወቅ የምትፈልጉትንና ያላወቃችሁትን አዳዲስ ነገር ስለምታገኙ በተለይ ከሀገር መምጣት የምታስቡ ልጆች መጀመሪያ ያንን ፔጅ እየገባችሁ ብትከታተሉ የተሻለ ነው። ትምህርታዊ አዘልና ልዩ መግለጫ ደግሞ ሲኖር በዚህ ዩቲዩብ ቻናል ላይ የማቀርብላችሁ ይሆናል ማለት ነው። እንደተለመደው ቤቱን ሰብስክራይብ ማድረግ እንዳትረሱ፣ ብዙዎች ጋር እንዲደርስ ላይክ አድርጉ፣ የደውሉን ምልክት ደግሞ ተጫኑ። ሁሌ የምሰራው ስራ ወደ እናንተ ጋር እንዲደርስ ማለት ነው። ለዛሬ በቃው። ዳግም እንገናኛለን። ባባይ